መድብል የሚባል ሰይጣን የሆነ ወንድም አለ። የብሩክ ወንድም መድብል መጥቷል። ብሩክ ከልጅነቱ ጀምሮ የጥጋበኛ ሰው መድኃኒት ነው። ምን ሊያረጉ ነው? ሊወዱ ነው? አስቱሽም ስልክ የለው አይወስዱሽም። ፖሊስ ነው የምንጠራው። ነግሬያቸዋለሁ። ያው እደውላለሁ። እንዳትጠጉን። ውብዬ ሰው ነው የምጠራው። አትጠጉኝ። እጮሃለሁ። ልጆ ነው። አትጠጉኝ። ምሳሌ ነኝ ቆንጆ። እንዴት ነሽ? ደህና ነሽ? ዝና ወንድሙ ነው። እኔ ማላውቀው ወንድሙ? አንተ አታውቀውም? መድብል ወንድሙ። ከየት የመጣ ወንድሙ ነው? አንተ አታውቀውም? ታስሮ ነበር። ደግሞ በጣም ተደባዳቢ ነው። ኧረ እባክሽ በጣም አድርገሽ የለም እንዴ? ባድግማ እንደ ቅድስትዬ ነበር የምሆነው። የኔ ቆንጆ አምሮብሽ የለም እንዴ? በጣም እኮ ነው ያደግሽው። ደግሞ ከሕክምና ስትመለሽ መጥቼ ስላላየሁሽ ይቅርታ አድርጊልኝ እሺ? ከገዛልኝ አሁን ነው ይቅርታ ማድረግ። ደግሞ ለኬክ አንቺ ብይ እንጂ ቶርታውን ነው የምገዛልሽ እሺ? እሺ አጎቴ። ወይ ቅድስት ይቅርታ አድርጊልኝ። እንዴት ነሽ? ደህና ነሽ? በጣም አምሮብሽ። አመሰግናለሁ መድብል። ሰላም ነው አይደል? እግዚአብሔር ይመስገን። ለምን ስትመጣ አልደወልክልኝም? ለአዘቦት ሽሮች ነው። የአንቺ አዘቦት ሽሮ እንደሆነ የታወቀ ነው። ሰላም ነው አይደል? እግዚአብሔር ይመስገን ደህና ነን እኛ። እኔ የምልሽ ምሳሌ እስካሁን ብሩክ ቅድስትን የልጅና አላደረጋትም? አያሳዝንም አጎቴ? በጣም ያሳዝናል። በጣም ያሳዝናል። አጎቴ ትዘፍንልኛለህ አይደል? የኔ ቆንጆ ቀላል ይዘፈንልሻል። የፈለግሽውን አይነት ዘፈን ግን እማዬላታለሁ። እና እሷ እንድትወልድሽ ነው እንደፈለግሽው? ቅድስት እኮ ሆዷ ትንሽ ነው፣ እኔን አይችለኝም እኮ። ያ ባይሆን እኮ እኛ እናስገባሽ ነበር እዛ ውስጥ። ገበያ እየሄድን ነበር እኮ መድብል። አንተ ከመጣ ግን መመለስ እንችላለን። እንዴ ምን ችግር አለው ታዲያ? ለምን አብረን ሄደን ገዛዝተን አንመለስም? እንደዛ ይሻላል። አዎ እሺ በቃ ካላለፋን። ኧረ ችግር የለውም። በጣም ደስ ብሎኛል ስላገኘኋችሁ። ምሳሌ በጣም አድጋለች። እኔ ሳቃት እኮ እንዲህ አልነበረች።
ሞገሴ እስኪ ድገሚ። ሞገሴ ወይ እንዴት አባቱ ነው ደግሞ ስሜ የሚያምረው? ሞገስ ብሎ ስም አሁን ምን ነው የሚያምረው? አንቺ ስትጠሪው በጣም ነው ደስ የሚለው። በጣም ነው የሚያምረው። በጆሮዬ ገብቶ ውስጤ ላይ ርስርስ የሚያደርግ ደስ የሚል ዜማ አለው። ኧረ እባክህ አደራ ሉላ፣ ወደ መቃብር እንዳትሄጂ። ለምን? እዛ ሄደሽ አንድ ቃል ብትናገሪ ድምፅሽን ሰምተው ሙታን ከመቃብራቸው አፈራቸውን እያራገፉ የሚነሱ ነው የሚመስለው። እንዲህ ስትለኝ እኮ ደስ ነው የሚለኝ። ከምር እኮ ያ ከሆነ በጣም ችግር ነው። እየሞቱት ከተነሱ በጣም ችግር ነው። ለምን? ምክንያቱም ምን መሰለሽ፣ ሰላም ሰላም፣ ውድና እየተከበራችሁ የመዱት ፋሚሊዎች ምሳሌ ክፍል 72 ተለቋል። ግን በዚህ ፊልም ምን እንደተገነዘብኩት ታውቃላችሁ? ትዕግስትን በፍቅር ማለት በፍቅር ሆኖ በትዳር ማለም ሆኖ ታምማችሁም ቢሆን ትዕግስት ካለ ማያልፍ ነገር እንደሌለ ታዝቤያለሁ ማለት ነው። እንደ ምሳሌ አሁን ምሳሌ ታማ ነበረና አባቷ ያላደረገው ነገር የለም። ከሰው ጋር ተጣልተዋል፣ ተደባድበዋል። ሚስቱ እስከ እንትን ማለት ድረስ ደርሶ ምሳሌን አድኗታል ማለት ነው። ሞገስም በእንትን በዝና እንትን ብሎ ይኸው አብረው እየኖሩ ነው ማለት ነው። እስኪ ያስቡት፣ የምር መታገስ ዋጋ አለው። አንዳንዴ ቸኩለን የምናበላሽ ነገር ካለ ትዕግስት የሌለው ነገር ካደረግን እንትን እንደሚለን ሁላ መታገስን አሪፍ ነው ማለት ነው። እኔማ አንዳንዴ ማዳም ቤት ራሱ ሆነን አንዳንዴ ባየነውን ፊልም የምር መውሰድ አለብን። አንዳንድ ፊልሞችን የሚያስጠሉም አሉ፣ አንዳንድ ፊልሞችን ደግሞ ትዕግስትን የሚያስተምሩ አሉ። አሁን ይሄ ፊልም ሞገስ ብዙ አመትን ጠብቋታል ሉላን ማለት ነው። እስኪ አስቡት። ምሳሌ ደግሞ ብዙ አመታትን በመድኃኒት ልትገላት ነበረ። የእንጀራ እናቷ ልትገላት በመድኃኒት ልትገላት ነበረ፣ ግን አልሆነም፣ አልተሳካላትም። ማንኛውም ነገር ፈጣሪ እስካላለው ድረስ አይሆንም ማለት ነው። በቃ ፈጣሪ ያለውን ነው የሚሆነው። አንዳንዴ በፈጣሪያችን ተስፋ ለመቁረጥ ብዙ ነገሮችን ያስተምሩናል። ይሄ ፊልም ስለሆነ አይደለም። አንዳንዴ የእውነተኛ ታሪኮችን እንደ ፊልም ሆነው የሚመጡ አሉና ብዙ የምናስተውላቸው ነገሮች አሉ ማለት ነው። እኔ ይህ ፊልም ብዙ ነገርን ተምሬበታለሁ። ለምሳሌ አንድ ሰው በፍቅር ሲኖር ከተለያየ በኋላ አይ እሱ ነው የከዳኝ እሷ ነው የከዳችኝ ብሎ ወደዚህ ወደዛ ሳይል በጽናት መቆየት ምን ያክል ታጋሽነት እንደሆነ ተረድቻለሁ። ሁለተኛ ደግሞ ህመምን አንድ ሰው ታሞ መድኃኒት እየሰጠቻት ፈጣሪ እስካላለልን ድረስ ለሰው ልጅ ተንኮል ቢያስብ ራሱ ፈጣሪ ካልወሰነብን ወይንም ደግሞ ካልቀደረብን እንደማንሞት አምኛለሁ። ለምን አሁን እኮ ምሳሌ ብዙ ጊዜ ወደ ኋላ ብላችሁ ስትመለከቱት ብዙ ጊዜ እንትን ብላ ነበረ፣ እየታመመች አልጋ ላይ እየዋለች ወደ ሕክምና እየተወሰደች ብሩክ ሰው በጥይት መጥተዋል፣ የእሷ እናሳክምም እየተባለ ቤት ለመግዛት ሲያስብ እየታገተበት ነበረ። እስር ቤት እስከ መግባት ድረስ የሚያደርስ ክስ ተመስርቶበታል። ያ ሁሉ አልፎ አሁን እቺ ልጅ ለመጫወት ለመደሰት አበቃት ማለት ነው። አያችሁ፣ ይሄ ነው የሰው ልጅ ትዕግስት ማለት ነው። እና ከታገሳችሁት ምንም ነገር እንደማታጡ መገንዘብ አለባችሁ ማለት ነው ውዶቼ። መታገስ ዋጋ አለው። መታገስን የሚያክል ነገር የለም። ትዕግስትን ያስተምረናል ማለት ነው። ትዕግስት ለሁሉም ሰው አሪፍ ነው። ትዕግስት የሌለበት አሁን እንደ ምሳሌ ማዳም ቤት የምንሰራ ብዙ ጊዜ ትዕግስት እናጣለን እና ትዕግስት ባናጣ አረቦች ትዕግስት ተሰጡናል። የምር የሚያልፍ ቀን የማያልፍ ቀን የማያልፍ ቀን የለም፣ ሁሉም ያልፋልና ትዕግስት የሚያሳጡን ልጆች አሉና ትዕግስተኛ ብትሆኑ። አንዳንዴ ብዙ ስራ ይከብደንና ትዕግስት በማጣት ቸኩለን የምናበላሸው ነገር አለ። ያ ባይሆን አሪፍ ነው ባይነኝ።
ደስ የሚል ፊልም ነው፣ ተከታተሉት። ቪዲዮውን ከወደዳችሁት ላይክ እና ሼር ሰብስክራይብ እያረጋችሁ ቤተሰብ ሆኑ ውዶቼ። በጣም የሚያስተምር ፊልም ነው። በማዳም ቤት ያላችሁ በየትኛውም ዓለም ብዙ ጠውረዶችን አልሳካ ያላችሁ ብዙ ነገር አልሳካ ያላችሁ መታገስን ያስተምራል። በጣም መታገስን ያስተምራልና ትዕግስት ማድረግን የሚያክል ነገር የለም። እናንተንም በትዕግስት በፍቅር መኖር እንልመድ። አንዳንዴ የሆነ ነገር ሳይሳኩልኝ ሲቀር ትዕግስትን ያሳጣናል አይደለም? እና ወዳችኋለሁ ማለት ነው ውዶቼ።